ዓለም በሳይንስና በቴክኖሎጂ በረቀቀችበት በዚህ ዘመን አሁንም ድረስ በምክንያት የማይገለጹ ተአምራት ይፈጸማሉ። ዛሬ የምነግራችሁ ታሪክ በአረብ ሀገር ስቃይና መከራን ስታይ የነበረች የኢትዮጵያዊቷ እህታችን የታምራት እውነተኛ ታሪክ ነው። ይህ ታሪክ ሞትና ሕይወት የተጋጠሙበት፣ ሰብአዊ ርኅራኄ በጠፋበት ስፍራ መለኮታዊ እጅ እንዴት ጣልቃ እንደሚገባ የሚያሳይ ነው። ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች እንደምን ሰነበታችሁ? ዛሬ በአረብ ሀገር ስለተፈጸመ ድንቅ ተአምር ሙሉ እውነተኛ ታሪክ ይዤላችሁ ቀርብ ያለው እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ ያልኩ የምጋብዛችሁ ዓለም ሰርፕራይዝ ነኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ታምራት ወደ ሊባኖስ ያቀናችው ቤተሰቦቿን ለመርዳትና የተሻለ ሕይወት ለመፍጠር ነበር። ነገር ግን የገጠማት ቤት ግንብ ሳይሆን የእስር ቤት ያህል የጠበበና የጨለመ ሆነባት። ለወራት ደሞዝ አልተከፈላትም። ምግብ እንኳን በቅጡ አታገኝም ነበር። በየቀኑ የሚደርስባት ስድብና ድብደባ ግን የሰውነት አቅሟን አሟጠጠው። እናም በሕይወቴ እንዲህ አይነት ቀን ይመጣል ብዬ አስቤም አላውቅም ነበር። ሰው ሆኜ ተፈጥሬ እንደ ሰው መታየቴ ናፈቀኝ። ያሳለፍኳቸው እነዚያ የሊባኖስ የጨለማ ቀናት ዛሬም እንደ ትላንት በፊቴ ይመላለሳሉ። እምባዬ ሳይታበስ ቁስሌ ሳይሽር የኖርኩባቸው እነዚያ ቀናት። ያ ቀን ግን ከሌሎቹ የተለየ ነበር። አሰሬ እንደ እብድ ሆና ነበር የመጣችው። ለወራት እየሰራሁበትን ደመወዜን ስጠይቃት የሰጠችኝ መልስ ጩቤ ነበር። አይኖቿ ውስጥ የነበረው ጥላቻ ዛሬም ድረስ ያስፈራኛል። ዛሬ እገልሻለሁ፣ ሬሳሽንም ማንም አያገኘውም እያለች በጩቤ ልትወጋኝ ስትሮጥ ቤቱ ውስጥ የምሸሸግበት ጥግ አጣሁ። ከኋላዬ ያለው 7ኛ ፎቅ መስኮት ብቻ ነበረ። ቁልቁል ስመለከተው ከ7ኛ ፎቅ በጣም ረጅም ነበረ። ያለኝ አማራጭ ግን በጩቤ ታርጄ ከመሞት ራሴን ጥዬ መሞትን መረጥኩ። አምላኬ ሆይ ነፍሴን ተቀበላት ብዬ አይኖቼን ጨፈንኩና ራሴን ወደ ውጭ ወረወርኩት ትላለች ታምራት። ከ7ኛ ፎቅ ወደ ታች ስምዘገዘግ አየሩ ጆሮዬ ላይ ሲጮህ ይሰማኝ ነበር። አበቃ አልኩ። ነገር ግን መሬት ላይ ተከስክሼ ጨለማ ውስጥ መግባት ሲገባኝ የሆነ ያልታሰበ ነገር ተፈጠረ። ልክ እንደ ላባ ቀለለኝ። 2 በጣም ረጃጅም ነጭ የለበሱና የፊታቸው ብርሃን አይን የሚጋርዱ ሰዎች በአየር ላይ ሳለሁ በክንፎቻቸው ደገፉኝ። ምንም አይነት ፍርሃት አልተሰማኝም። በሰላም አውርደው ከታች ካለው ጥልቅ ገደል ውስጥ ባለ አንድ ትልቅ ዛፍ ላይ አስቀመጡኝ። ለ3 ቀን በዛ ገደል ውስጥ ብቻዬን ነበርኩ። የሚገርመው ግን ፍርሃትም ሆነ ረሃብ አልተሰማኝም ነበር። እነዚያ ነጭ የለበሱ መላእክት አልተለዩኝም። እኔን ለማግኘት አሰሪዎችና ፖሊሶች በየቦታው ይፈልጉ ነበር። ነገር ግን ማንም ሊያየኝ አልቻለም። መላእክቱ መንገዱን እየመሩኝ ጨለማውን እየገፈፉልኝ በ3ኛው ቀን ወደ ዋና መንገድ ይዘውኝ ወጡ። ፖሊሶቹ መንገድ ላይ ሲያገኙ ይደንግጠው ነበር። ከዛ ከፍታ ላይ የወደቀ ሰው ይቅርና ተራ አደጋ ደርሶበት እንኳን የሚተርፍ በጣም በጣት የሚቆጠር ነው። እኔ ግን አንድም ቦታዬ ሳይቧጭር አንድም ቦታዬ ሳይሰባበር በሰላም ቆሜ ነበር። ዶክተሮቹ ሲመረምሩኝ ምንም አይነት የተሰበረም ሆነ የተቧጨረ ነገር ማግኘት አልቻሉም። ይህ በጣም ለዶክተሮቹ አስደናቂ ነገር ነበር የሆነው። ሁሉም በዛ አካባቢ የነበሩት ሰዎች በሙሉ በአግራሞትና በአድናቆት እየተመለከቱ ነበረ። ፖሊሶቹም እጅግ ተደንቀው ነበረ። ነገር ግን እኔ የያዝኩት አምላክ አተረፈኝ። እግዚአብሔር አምላክ ለመኖር 2ኛ እድል እንደሰጠኝ ነው የማስበው። እግዚአብሔር ይመስገን ዛሬ በሕይወት ቆሜ ለመመስከር አብቅቶኛል እያለች ታምራት ምስክርነቷን ባገኘችበት ቦታ ሁሉ ትሰጣለች። እንግዲህ የዛሬው እውነተኛ ታሪክ ይህንን ይመስላል። ሰው በጨከነበት፣ ጨለማ በከበበበትና አበቃለት በተባለበት ስፍራ ሁሉ እግዚአብሔር እንደገና ስራውን ይጀምራል። የማይታይ መለኮታዊ እጅ ጣልቃ እንደሚገባ የታምራት ሕይወት ትልቅ ምስክርነት ነው። ዛሬም ቢሆን በአረብ ሀገርም ሆነ በየትኛውም የዓለም ጥግ ስቃይና መከራ ውስጥ ላላችሁ እህት ወንድሞቼ የምለው አንድ ነገር አለ። ፈጣሪ አይረሳችሁም። ለእናንተም የሚላክ
ተራዳኢ መልአክ አለ። ይህንን ልነግራችሁ እፈልጋለሁ። ይህ ታሪክ ልባችሁን እንደነካው ተስፋ አደርጋለሁ። እናንተስ በሕይወታችሁ ምን ተአምር አጋጥሟችኋል? ተአምር ነው የምትሉት ምን ገጠመኛላችሁ? ወይም ደግሞ በአረብ ሀገር ስቃይ ላይ ላሉ እህቶቻችን ምን የመጽናኛ ቃል ማስተላለፍ ትፈልጋላችሁ? ሀሳባችሁን ኮሜንት ላይ አስፍሩልኝ። ሁሉንም ኮሜንቶች አነባለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር በማድረግ ይህ የእግዚአብሔር ታላቅ ድንቅ ስራና ምስክርነት ለሌሎች እንዲደርስ አግዙ። ለቻናሉ አዲስ ከሆናችሁ ደግሞ እንደዚህ አይነት ልብ አንጠልጣይ እውነተኛ ታሪኮች እንዳያመልጧችሁ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ እስከ መጨረሻው ድረስ አብራችሁኝ ስለቆያችሁ ከልብ እያመሰገንኩ የምሰናበታችሁ ዓለም ሰርፕራይዝ ነኝ። መልካም ጊዜ ይሁንላችሁ።